ጀማው እንዴት ነው? አማን የብራድ ፒትን ሃርት ኦፍ ቢስት የሚለው ትሪለር ወጥቷልና ያው ብራድ ፒትን የማያውቀው የለም። እቺ የ62 ዓመት ሰውዬ ማለት ነው እንደ 62 ዓመት ሰው አክት አታደርግልህም እኮ ብራድ ፒት ዘ ሌጀንድ እኮ ነው እሱ ሰው። ዛሬ ማለት ነው ሃርት ኦፍ ቢስት የሚለውን ፊልም ትንሽ ቆየት ብሏል፣ 1-2 ቀን 3 ቀን ያስቆጥሯል፣ ግን ትሪለሩን እንሰራበታለን። ስለዚህ ወሬ አላብዛባችሁ፣ ወደ ትሪለሩ እንሂድ። ውሻ ጋር ነው እንዴ? አይታችሁታል? ኮምባት ውሻ ነው። አንዴ በቃ እንዳቋረጥኳችሁ ይገባኛል፣ ግን ስለ ኮምባት ውሻ የሆነ ነገር ልንገራቸው። የጦር ውሾች የሚባሉት ማለት ነው ብዙ ሀገራት ላይ ያሉት እነዚህ ውሾች ነው። ፈንጂ ለማግኘት ይጠቀሙባቸዋል፣ ጠላትን ለመፈለግ ይጠቀሙባቸዋል፣ የጠፉ ሰዎቻቸውን ለማግኘት ይጠቀሙባቸዋል፣ ወታደሮችን ለመጠበቅ ሳይቀር ይጠቀሙባቸዋል። በጣም የሚያስገርሙ ናቸው። በተለይ ደግሞ የጀርመን ሻርፐርድ የሚባሉትና የቤልጂየሙ ማሊኖዋ በጣም ታዋቂ ውሾች ናቸውና ማለት ነው። እነዚህ ውሾች ተፈላጊ ናቸው። ብቻ ወሬ አላብዛ፣ ወደ ትሬለሩን እንመለስ። ይቅርታ። ኦኬ፣ በፍላይት ይሄዳሉ። ስለዚህ የጦርነት አይደለም ማለት ነው። በጦርነት የተመለሰ ስፔሻል ፎርስ ነው። Owen was a combat scouting dog. Target hit him in the mouth with a brick. Same asshole get his leg? Yeah. Balandigir no domo. I shot him in the head. He shot him in the head. Okay, Alaska ይመስላል. The heart of the beast. Most folks learn that the hard way. ካለለለት ውሻው። ኦኬ፣ ኮምባት ውሻዎች ተብያለሁ። በቃ good job buddy. የብራድ ፒት እና የውሻ ጥምረት መሰለኝ ፊልሙ። የጦርነት ብቻ አይመስለኝም። the hard way ነው ሁሌም በቃ። You can do it. I got you. Easy fella. Oh. Okay, balandigir ውሻው ተረፈ። Oh my god. We can still do this. We've been through worse. ከዚህም የባሰ አልፈዋል መሰለኝ። The dog in the fight that matters. Size of the fighting the dog. No, you did not. One last mission. We're not gonna die out here. Brad Pitt. ታክላዎችም አሉ። ሃርት ኦፍ ዘ ቢስት። ዋው! ምን እላለሁ እንግዲህ ብራድ ፒት ምን የመሰለ ትሄዳን ነው እንግዲህ ሴፕቴምበር ላይ ነው የሚለው። እንጠብቀዋለን። ምን የምናደርገው ነገር ታኝታለህ? ምንድን ነው የምትሰራው እንዳትለኝ፣ በቃ ተቸግረኝ ነው። ስለዚህ በጣም ተጠባቂ ፊልም ነው ማለት እኔ እጠብቀዋለሁ። የእናንተን አላውቅም፣ እኔ ግን እጠብቀዋለሁ። እስኪ ስላየናቸው ነገራቶች ከትሬለሩ ተነስተን የሆነ ነገር እንበል እስኪ። ትሬለሩ እንዳያችሁት በብራድ ፒት እና ውሻው መካከል ያለውን ትስስርና በዱር ውስጥ የመዳን ትግል ነው፣ ሰርቫይቭ ማድረግን የሚያሳይ ይመስላል። ውሻውም ተራ ውሻ አይደለም፣ እንዳያችሁት ኮምባት ውሻ ነው፣ የተዋጊ ውሻ የሆነ ነው። አላስካ ለራሱ ይወጋቸዋል። በቃ እንዳልኳችሁ ቅድም እንደጠራችሁ ይህ ፊልም ከሰው ጋር የሚዋጋም ጠላት የለውም። ተፈጥሮ ራሱ ጠላት ሆኖባቸዋል እንደነገርኳችሁ ማለት ነው። እንዲሁም ደግሞ በትሬለር ላይ እንዳየሁ በመጨረሻ ታኩላዎቹ በተደጋጋሚ ታይተዋል በመጨረሻ አካባቢና ለትሬለሩ ማድመቂያ ነው አላቅም፣ ግን ፊልሙ ውስጥ ካሉ ስጋት ይሆናሉ። በእርግጠኝነት ስጋት ይሆናሉ። በቃ ኧረ ብራድ ፒት ይመቸው። እንዲሁም ደግሞ እንደማስበው የብራድ ፒትና የውሻው ጥምረት በፊልሙ ላይ በጣም ጥሩ ነው። ብዙ ሰዎች እያየው ነበር ኮሜንት ላይ ምናምን ውሻውን እንዳትገሉት፣ እንዳታሳዝኑ። በቃ ውሻውን አስብቼ እቺን ባለ አንድ እግር ውሻ ገላችሁ እንዳታሳዝኑ። ስለዚህ ይሄ ፊልም ላይ ሴፕቴምበር ሲወጣ እንጠብቀዋለን። እናንተ ስለ ትሬለሩ ወይም ደግሞ ከዚህ በኋላ ስለምሰራላችሁ ነገር የሚሰማችሁን ኮሜንት ላይ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።
ባይ